እምነት ስለሆነ እነዚህ ነገሮች በመናስወግድበት ጊዜ ወይም በመነካበት ጊዜ አስፈላጊውን የሆነ ጥንቃቄ ማድረግ ያስፈልጋል። ስለዚህ በእነዚህ አይነት ጥንቃቄዎች ህክምናውን በመከታተል ምናልባትም የመከላከያ ክትባቶችን አስፈላጊ ሆኖ በተገኘበትና እዛ አካባቢ ያሉ ኃላፊዎች በሚያዙት መልኩ መከታተሉ የበሽታውን ስርጭት ለመቆጣጠርና ለመግታት ይጠቅማል የሚሉት ምናልባት የቀሩን ደቂቃዎች በጣም ጥቂት ስለሆኑ አንድ ሁለት ደቂቃ ለማጠቃለያ የሚሉን ነገር ካለ ማጠቃለል ይችላሉ። እንግዲህ በተደጋጋሚ ተናግሬዋለሁ። እነዚህ የበሽታ ምልክቶች አሁንም ደግማቸዋለሁ። ትኩሳት፣ ራስ ምታት፣ የማጅራት መገተር ወይም የማጅራት እንቅስቃሴ፣ ህመም መፍጠር እንዲሁም ራስ መሳት፣ የአይንን በጨረር የመወጋት ወይ ደግሞ የጨረር የማስጠላት ባህሪ ያላቸው ሰዎች በአፋጣኝ ወደ ህክምና ቦታ ሄደው ራሳቸውን ለህክምና ማቅረብ ይኖርባቸዋል። የነሱም ቤተሰቦች አብረው ሄደው ለህክምና ቀርበው የመከላከያ መድኃኒቶች አስፈላጊ ሆኖ መውሰድ ይኖርባቸዋል። ሐኪሙ ነው የሚወስነው ይሄን ነገር። እንዲሁም ደግሞ ነገር ግን ምንድነው እንደዚህ ስንል እነዚህ በሽታ ምልክቶች ያሏቸው ሰዎች ሁሉም የማጅራት ገተር በሽታ አለባቸው ማለት አይደለም። መፍራትና መደንገጥ መረበሽ አስፈላጊ አይመስለኝም። ስለዚህ ወደ ጤና ተቋም በመሄድ ማረጋገጥና ተገቢውን ህክምና ማግኘት ነው ተገቢ የሚሆነው ማለት ይቻላል። ትክክል። ዶክተር አድማሱ ጠና በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌና የተላላፊ በሽታዎች ህክምና ስፔሻሊስት እዚህ በመገኘት ስለ ማጅራት ገትር በሽታ መንስኤ መከላከያ ዘዴዎች በቂ የሆነ ሙያዊ ማብራሪያ ስለሰጡን እጅግ አመሰግናለሁ ዶክተር። ተመልካቾች ጤናው ቤቶ ፕሮግራማችን የተከታተላችሁትን ይመስል ነበር። በፕሮግራማችን ላይ አስተያየት ካላችሁ 982 ነፃ የስልክ መስመራችንን እንዲሁም 5544 የመልእክት ሳጥን ቁጥራችንን በመጠቀም ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። ስለተከታተላችሁን እጅግ እናመሰግናለን። ሳምንት በሌላ የጤና ፕሮግራም እንገናኝ። እስከዚያው ደህና ቆዩ። በጣም አመሰግናለሁ።